ጤና ይስጥልኝ። እሺ እኔ እንደምን ዋላችሁ። ዛሬ የማቀርብላችሁ በሁለት ርዕሰ ጉዳዮች እና ሁለቱም አንድ በሚያደርጋቸው ጉዳይ ላይ ብቻ ይሆናል ማለት ነው። ዛሬ የማቀርብላችሁ በኦርቶዶክስ ፐርስፔክቲቭ እና በእምነት እይታው ዘንድ ጻድቅ የሚባሉ ወይም የተከበሩ የሚባሉ በሙስሊም አማኞች ዘንድ የነበሩ በኋላ ወደ ኦርቶዶክስ የተቀየሩ ሰዎች እና በሙስሊም አማኞች ዘንድም በኦርቶዶክስ አማኝ ሆኖ በእስልምና የተከበረ ማንነት ያላቸውን ሰዎች ነው የምነግራችሁ። በተቻለ መጠን መጽሐፍ ሪፈረንስ ለማድረግ ሞክሬያለሁ። የመጽሐፎችን ርዕሶች እና ደራሲዎቻቸውን እናገራለሁኝ። በዛ መሰረት ከእኔ ካየሁበት እይታ የተለየ እይታ ያለ ከሆነ በዛ ማረጋገጥና ማረም ሆነ ማስተያየት መስጠት ይቻላል ማለት ነው። የመጀመሪያዋ ናህድ ሙሐመድ ምትዋሊ የምትባል ግብፃዊት ስትሆን በዚህ በ21ኛው ክፍለ ዘመን የነበረች እና በዛው በግብፅ ሀገር ሀገሯ ግብፅ ነው። በግብፅ ሀገር የምትኖር አስተማሪ የነበረች ሴት ናት። በምታስተምርበት ትምህርት ቤትም ክርስቲያን ተማሪዎችን በማሰቃየት የምትደሰት በጣም ለእስልምና እምነቷ ቀና የሆነች የምትባል አይነት ሴት ነበረች። ስለዚህ እሷ በክርስቲያኖችን ለማሰቃየት ነው አላማዋ የነበረው። ይህም የራሱን የቻለ ምክንያት አለው። በኋላ ለምነግራችሁ ወይም እሷ ለምትደርስበት አስተዋጽኦ አድርጎላታል ማለት ነው። ይህ የሚገኘው ከአክራሪ እስልምና ወደ ክርስትና በሚለው መጽሐፍ ላይ በአረበኛ የተጻፈ በዳንኤል ክብረት የተተረጎመ መጽሐፍ ነው። በዚህ መጽሐፍ ላይ እንደተገለጸው ይቺ ናህድ የምትባለው ሴት ክርስቲያን መምህራኖችን እና ተማሪዎችን በማሰቃየት ብዙ ጊዜዋን የምታሳልፍ ነበረች። በኋላም ክርስቲያኖች እሷ በምታደርጋቸው ነገሮች ሳይረበሹ እና እንዲሁም ለእሷ በክፋቷ ልክ ምላሽ ለመስጠት ሳይጣጣሩ ክርስቶስን በማፍቀር ለእሱ ባላቸው ቀናነት ለእሱ ብቻ ጸሎት እያደረጉ ልቧን እንዲመልስላት እያሉ እየጸለዩ በነበሩ በዛ ጊዜ ያንን በማድረጓ እሷ ለመመለሷ ምክንያት እንደሆነላት እንግዲህ ይታሰባል። ተገልጾ ራሱ ክርስቶስ ተገልጾ እንዳናገራትና በኋላም እንደተመለሰች የሚገልጽ ይህም እንግዲህ በክርስትና እምነት ተከታዮች ዘንድ ተወዳጅ የሆነች ሴት ሆናለች በመጨረሻ ማለት ነው። ሁለተኛው በ19ኛው መቶ ክፍለ ዘመን በ1890 መጨረሻ አካባቢ የሚገኝ እና በኢትዮጵያ የተፈጸመ ታሪክ ነው። ይህ ታሪክ ወደ ወሎ አካባቢ ነዋሪ የሆኑ ሰው ናቸው። ሼህ ዘከርያ ይባላሉ። በአጼ ምኒልክ የፍርድ ወንበር ስርዓት ውስጥ ያለፉ እና እስልምና ሃይማኖት ተከታይ የነበሩ እንደዚሁም እስልምናን በደንብ አጥንቼዋለሁ፣ እስልምናን በደንብ ስትከተለው እንግዲህ የመራኝ ወደ ኦርቶዶክስ ነው ሃይማኖት መርቶኛል። ይህንንም ክርክር እንዲያደርጉልኝ በንጉሱ የፍርድ ወንበር ቦታ እንዲመቻችልኝ ቀን እና ችሎት እንዲዘጋጅልኝ በማለት ባመለከቱት መሰረት ከዓለም የተሰበሰቡ ሙስሊሞች በሙሉ ተከራክረዋቸው ያሸንፏቸው ባለመቻላቸው ምክንያት የንጉሱ የጸሐፊ ትእዛዝ በሰዓቱ የተረጋገጠ የማሸነፊያ ማህተም ተደርጎ ተሰጥቷቸዋል ማለት ነው። እኚህ ሰው ሼህ ዘከርያ ይባላሉ። ይህ ተጽፎ የሚገኘው በቡረኢድ ኤርሚያስ በሚባሉ ሰው ተጽፎ ይገኛል። መጽሐፉ ኢትዮጵያ ዓለሙን ስትፋረድ በሚለው ላይ ይገኛል ማለት ነው። እነዚህ ሰዎች እንግዲህ በሁለቱም እምነት ዘንድ የተከበረ ስም የነበራቸው በኋላም በተቀየሩበትም ተቀባይነት ያገኙ እንደሆነ ነው የሚነገረው። ሼህ ዘከርያ እንግዲህ በወሎ እና እዛው አካባቢ በሚገኙ ሙስሊሞች እና ክርስቲያኖች ዘንድ ተቀባይነት ያላቸው በመሆኑ ሙስሊምና ክርስቲያኑ አንድ ሆኖ ለመኖር ምክንያት አሁን በአሁኑ ሰዓት እንደሚታየው አንድ ሆኖ ተጋብተው ተዋለው በአንድ አስተሳሰብ እና በአንድ እምነት በአንድ አኗኗር የሚኖሩ መሆናቸውን እዚህ ጋር ተገልጾ የምናገኘው ብቻ ሳይሆን በህይወት የምናየው የምናገኘው ነገር ነው ማለት ነው። አመሰግናለሁ።